ራስሽን ንጹህ አድርጎ መያዝ ውሃ መሽተት በቃ ፒውር ንጹህ መሆን ለወጣቶችም ይጠቅማል ይሄ ንጹህ መሆን በተቻለ መጠን ንጹህ መሆን ከተቻለ ደግሞ ከዛም አልፎ ጥሩ መሽተትም ደግሞ አይቆም ምንም ነፃነትሽን አሳልፈሽ አትስጪ የማንንም ሰው ባሪያ አትሁኚ ለማንንም ሰው አትገዢ ከዛ ነፃነትሽን ጠብቂ የምትገዢው ሙስሊም ከሆንሽ እስላም ማለት ሰብሚሽን ማለት ነው ለአላህ ተገዢ ክርስቲያን ከሆንሽ ለእግዚአብሔር ተገዢ አውተንቲሲቲ ራስሽን መሆን ነው በቃ ፒውር ሰልፍ ማንንም ለመሆን አትሞክሪ ማንንም ለመምሰል አትሞክሪ ራስሽን ሁኚ ይሄ ሰላም ይሰጥሻል ባምንድነው ፖዚቲቪቲ ይልሽ በሳይኮሎጂ አሁን ጠልቀን እንዳንገባ በሞቲቬሽን ሳይሆን በሳይኮሎጂ በትክክለኛ በሳይንሱ የፖዚቲቭ ቲንኪንግ ፓተርንስ አሉ የኔጌቲቭ ቲንኪንግ ፓተርንስ አሉ ኔጌቲቭ አንስተናቸዋል ከዚህ በፊት ይሄ ፖዚቲቪቲ ግን ማይንድ ሴት ነው ቅኝት ነው ነገሮችን ፖዚቲቭ አድርገሽ ለማየት አእምሮሽን ትቃኘዋለሽ ማይንድ ሴትሽን ታስተካክያለሽ በቀን ውስጥ በምትይበት ጊዜ አስተካክለሽ ነው የምታየው በቀን በቅን ልቦና ነው የምታየው አንድ ምሳሌ ልስጥሽ አንድ ሰው ትሬን ውስጥ ቁጭ ብሎ ባቡር ውስጥ ቁጭ ብሎ መጽሐፍ ያነባል መጽሐፍ እያነበበ አንድ ሌላ ሰው 3 ልጆቹን ይዞ ገባ ባቡር ውስጥ ከዛ ያሳ ባትየው ቁጭ ብሎ ዝም ብሎ ቁጭ አለ ልጆቹ ግን ባቡሩን ቀወጡት ይሄኛው ሌላው ሰውዬ እያነበበ ነው ከዛ ይሮጣሉ ምን ይላሉ ይጣላሉ በጣም ተነርበስ ናቸውና አባትየው ዝም ብሏል በኋላ ባቡር ውስጥ የተቀመጠው ሰውየው እንደዚህ ያየውና አንተ ልጆችን አትቀጣም እንዴ አለው እንደዚህ ሲሆኑ ዝም ትላቸዋለህ እንዴ መረን ትለቃቸዋለህ እንዴ አለው ከዛ ያኛው ሰውዬ ምን አለ መሰለሽ ይኸውልህ አሁን የመጣ ነው ከሆስፒታል ነው አለው እናታቸው ሞተች አሉ እናታቸው ሞታባቸው እኔም እንዴት ሃንድል እንደማደርግ አላውቅም እነሱም ተነግሯቸው ኒውሱን እንዴት እንደሚይዙት ግራ ገብቷቸዋል ስለዚህ አሁን የምታያቸው በጣም ያዘኑ የደነገጡ ግራ የገባቸው ልጆች ናቸው እነዚህ ብሎ አለው ያ ሰውዬ በጣም አፈረ አንዳንዴ ፖዚቲቪቲ የሚጠቅምሽ ፖዚቲቭ ቲንኪንግ የሚጠቅምሽ ሰዎችን ጀጅ እንዳታረጋቸው ይረዳሻል ደክሟት ይሆናል ተበሳይታ ይሆናል ችግር ውስጥ ሆና ይኖራል ብለሽ እንድታስብ ያደርግሻል እኔ ምሳሌ የምሰጠዋለ ስልክ ስደውል አንድ ሰው ስልኬ እየጠራ አላነሳም ሁለት አማራጭ አለኝ እንዴት ስልኬን አያነሳም ጥጋቡ ነው የሽውዬ ስልኬን አያነሳም ልል እችላለሁ ወይም ንቀት እኮ ነው ልል እችላለሁ ፖዚቲቭ ካየሁት ግን አላየውም ስልኬን ወይ መኪና እየነዳ ይሆናል ወይ ስልኩን የሆነ ቦታ አስቀምጦት ይሆናል ይሄ ያድንሻል ሰዎችን ጀጅ ላለማድረግ ያድንሻል ስለዚህ አቅንቶ ማየት ቀኑንም እኔ አምንበታለሁ እሱኛውን ፓርታውን ቀኑን ጠዋት ስነሳ ደባሪ ቀን ነው ካልኩኝ ደብሮኝ ነው ሙሉ ደስ አይልም ካልኩኝ ደስ አይለኝ ነው ሙሉ ግን እያንዳንዱ ቀን የራሱ በታል እያንዳንዱ ቀን መልካም ነው ዛሬ ደግሞ ይሄ ቆንጆ ቀን ነው ብዬ ከጀመርኩት ግን ይሰራል ስለዚህ እንዳልሽው ነው ኦቨርሬትድ ሆኗል ግን ፖዚቲቪቲ ግን ቀናነት ኑሮሽን ያጣፍጣል እኔ ፕራክቲስ ላደረገው ብዙ ሞክራለሁ ኔጌቲቭ ነገሮች ሁሉ ሲመጡ ግን ብታረጋቸውና ፖዚቲቭ አረጋቸዋለሁ እኔን የሚጎዱ የሚመስሉ ነገሮች ሲመጡ አክቹአሊ ምን አደርጋለሁ መሰለሽ ማዕበል ይነሳል በህይወትሽ እና ማዕበሉ ደንግጠሽ ልትቆሚ ትችያለሽ ግን ማዕበሉን ደግሞ ለሰርፊንግ ልትጠቀሚበት ትችያለሽ እንዴ ሰርፍ የሚያደርጉ ሰዎች ውሃ ላይ ሰርፍ የሚያደርጉ ሰዎች የሚጫወቱ ሰዎች ስፖርቱ ዌቭ ይፈልጋል ስለዚህ ማዕበሉ ሲነሳ አንቺ ሰርፍ አድርጊበት እኔ አሁን በህይወቴ የሆነ ማዕበል ሲነሳ ጠብቅና የሆነ የራሴን ነገር አደርግበታለሁ ግርግሩን ማዕበሉን የሆነ ነገር አደርግበታለሁ አንድ ነገር ለማስተማር ተጠቀምበታለሁ ዝም ብዬ አይና ከዛ ኦኬ አሁን አለ ማዕበሉን ግን አሁን አያስደነግጠኝም ግን ሰርፍ አደርግበታለሁ ጫወትበታለሁ ከዛ የሆነች ቦታ ላይ ገባና ትምህርት ተስተምሬበት ወጣለሁ ማዕበሉ ጸጥ ይላል ትምህርቱ ግን ይቀጥላል ስለዚህ ፖዚቲቭ መሆን ይጠቅምሻል ሰዎችም ጋር ባለሽ ኢንተራክሽን ለምሳሌ አንዲት ሴት ወደ 45 ዓመት 50 ዓመት የሆናት ሴት መታ
ምንም ባላረኩት ነገር ተቆጣች ወይ መንገድ ላይ አግኝቻት ምናምን ብቻ ነጭ ብላ ተቆጣ ምናምን ትላለች። ምን አይነት ሴት ነች ይቺ ደግሞ ልል እችላለሁ። ግን ፖዚቲቭ ከሆንኩኝ ምን ማሰብ እችላለሁ? ምናልባት ሜኖፖዝ ላይ ነች። የወር አበባ የሚቆምበት እድሜ ያለ አይደለም። በጣም ይነጫነጫሉ ሴቶች እዛ እድሜ ላይ ነጭናጮች ናቸው። ይሄ ፍላሽንግ አለ ሆት ፍላሽስ የሚባል ፊታቸውን ይወብቃቸዋል፣ ያልባቸዋል፣ ጸባያቸው ይቀየራል፣ ንዴት ይናደዳሉ፣ ይቆጣሉ። ከዛ አሁን እኔ ብዬ አውቃለሁ ሴቶች ሚስ ቢሄቭ ሲያደርጉ አይቻቸው እንትን ሊሆን ይችላል ሜኖፖዝ ሊሆን ይችላል ብዬ አውቃለሁ። እሱ ብቻ አይደለም ባልና ሚስትም ወይም ጓደኛሞች ሆነው ፒኤምኤስ አለ አይደለም ፕሪሜንስትራል ሲንድሮም የወር አበባ ከመምጣቱ በፊት 2 ቀን ምናምን ነጫነጫለች፣ ትቆጣለች፣ ምናምን ታለቅሳለች። ከዛ ሊናደድ ይችላል። እሱ የጠላችው ሊመስለው ይችላል። ካሰበው ግን ወይ እውቀቱ ካለው የመጣ ነው እንዴ ትንሽ በወር 1 ቀን 2 ቀን እንደዛ በጣም የሚቸገሩ አሉ። ፖዚቲቪቲ ለዚሁ ሊረዳሽ። ስለዚህ ሁሉን ነገር አቅነተሽው ሁሉን ነገር ለበጎ ነው እንዳልሽው ለበጎ ነው ብለሽ አስቢው፣ ፖዚቲቭ አድርገሽ አስቢው፣ ይጠቅማል። ንጽህና ፒዩሪቲ ንጽህና የተለያየ ነው። አንደኛ ፊዚካሊ ፒዩር መሆን ንጹህ መሆን። እኔ ጠዋት ተነስቼ መጀመሪያ የማደርገው ነገር ቀዝቃዛ ውሃ ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ጠዋት በቀዝቃዛ ሻወር ወዳለሁ። ተነስቼ አንዳንድ ሰው ያስደነግጣል ቀዝቃዛ ውሃ። እኔ ቀዝቃዛ ሻወር በጣም ነው የሚጠቅመኝ፣ በጣም ነው የምወደው እና ጠዋት ተነስቼ ቀዝቃዛ ሻወር ውስጥ ነው የምገባው እና ራስሽን ንጹህ አድርጎ መያዝ፣ ውሃ መሽተት፣ በቃ ፒዩር ንጹህ መሆን ለወጣቶችም ይጠቅማል። ይሄ ንጹህ መሆን በተቻለ መጠን ንጹህ መሆን ከተቻለ ደግሞ ከዛም አልፎ ጥሩ መሽተትም ደግሞ አይጎዳም። ስለዚህ ንጹህ መሆን እኔ ላለው ሊፍት ውስጥ ሴቶች ካሉ ደስ ይሉኛል። ምን እንደሚያደርጉ አላውቅም፣ ግን የሆነች ነገር አምጥተው እንትን ቆንጆ ሽታ ያመጡ ወይ ሎሽን አለቻቸው ወይ ምናምን አለቻቸው ብቻ ቆንጆ ይሸታል። ደስ ይለኛል ሊፍቶች ሴቶች ሲሆኑ የሆነች ነገር አምጥተው ቆንጆ ሽታ ያመጣሉ ወይ ከቦርሳቸው ምናምን ወይ ስፕሬ ነገር ትኖራቸዋለች እና እሱ ነው። ስለዚህ ፊዚካሊ ሁሌ ፒዩር መሆን ንጹህ መሆን ፒዩሪቲ ይጠቅማል። ሜንታሊ አለማስቀመጥ፣ ደጋግመን ቂም ይሁን ጥላቻ ይሁን የሚያቆሽሹ አእምሮአችንን የሚይዙ ነገሮችን ማስወገድ፣ ክሪስታል እንዲሆን አእምሮሽ ንጹህ እንዲሆን መስራት። በመንፈሳዊ ህይወትሽም ከፈጣሪ ጋር ከእግዚአብሔር ጋር ባለሽ ግንኙነት ንጹህ ለመሆን መሞከር በጣም አስፈላጊ ነው። አዋዋላችን በንጽህና ከሆነ ኮንፊደንስ ይሰጥሻል፣ በጣም ኮንፊደንስ ይሰጥሻል። በንጽህና የዋለ ባል ማታ ሲገባ ሸሚዙ ሊፕስቲክ ነክቶት እንደሆነ ቼክ ማድረግ አያስፈልገው። በንጽህና ነው የዋለው። የሚደናበረው የት እንደዋለ የሚያውቀው ነው። እንዲነክቶብኝ ይሆን ይታወቅብኝ ይሆን ሸሚዜ ምናምን ነክቶት ይሆን ብሎ የሚፈራው በንጽህና ያልዋለው ነው። ነፃ ምን ያስፈራኛል? እኔ አንድ ምሳሌ ልንገርሽ። ስልክ ስናወራ ሰዎች አይ በስልክ አይወራም ይላሉ። ምን ማለት ነው? ደህንነቶች ሊሰሙ ይችላሉ ብለው ነው። እኔ ደግሞ ታዲያ ይስሙዋ እላለሁ። ደህንነቶች ስልኬን የሚሰሙ ከሆነ ይስሙዋ። ታዲያ ለምን? የማወራው ሰላማዊ ነገር ነው። እኔ አመፃ አላስነሳ፣ ክፉ ነገር አላደርግ። ለምን እፈራለሁ? ስልክ ሳወራ አልፈራም። ምክንያቱም ንጹህ የምታወሪ ከሆነ ምንም የሚያሳስብሽ ነገር የለም። እንደውም አንዳንዴ በሰዎች እንደዛ ሲሉኝ አይስሙ፣ እንደውም አሁን ትምህርታዊ እናደርገዋለን፣ ኮንቨርሴሽን ወይ ጆክ እናወራላቸዋለን፣ እየሳቁ ይሆናላቸዋል። ይሰማሉ፣ ሊሰሙ ይችላሉ፣ ይስሙ። የሚያስጨንቀኝ ነገር የለም። ወንጀል እስካልሰራው ድረስ ክፉ ነገር እስካላደረግኩ ድረስ ስልኬን የሚሰማ ካለ ይስማ። ወይም ደግሞ ስልኬን አንቺ ጋር ረስቼው ሄዳለሁ፣ ስልኬን ረሳሁት ልበል፣ ፓስወርድ የለውም። ከዛ በኋላ አንቺ ይዘሽው ሄድሽ። እሺ አንቺ አታደርጊም፣ በሌላ ሰው ምሳሌ እናድርግ። ከዛ ያ ሰው የረሳሁትን ስልኬን መጎርጎር ጀመረ። ምንም አልፈራም። ለምን? የተጻጻፍኳቸው ነውረኛ የሆኑ ቴክስቶች የሉም ስልኬ ላይ፣ ያየኋቸው ነውረኛ የሆኑ ቪዲዮዎች የሉም ስልኬ ላይ። ስለዚህ ስልኬ ቢፈተሽ ንጽህና ፒዩሪቲ ለዚህ ይጠቅምሻል። ኮንፊደንስ እንድትኖር ያደርጋል፣ ህይወት ያጣፍጣል። ልግስና ደግነት ነው፣ አቲቲዩድ ነው። ልግስና የግድ ገንዘብ ብቻ መስጠት አይደለም።
ጊዜ መስጠት ልግስና ነው። ሰዎች ጊዜ ሲፈልጉ ጊዜ ትሰጫቸዋለሽ፣ ታደንቂያቸዋለሽ፣ ኮምፕሊመንት ታደርጊያለሽ። እሱም ደግነት ነው። ማድነቅ በጣም ነው ደግሞ ዛሬ አምሮብሻል ማለት ጎበዝ የሰሩትን ሰዎች ጥሩ መስራታቸው ማድነቅ። ከዛ ደግሞ ያለሽን ማካፈል ዘር ነው። ስትዘሪ ይበቅላል። ከአንቺ እጅ አንድ ነገር ካልወጣ ከፈጣሪ እጅ አንድ ነገር አይወጣም ይባላል። ስለዚህ መስጠት ያስፈልጋል፣ ማካፈል ያስፈልጋል። እና ደግሞ ምን ይባላል መሰለሽ what you make happen for others will happen to you ይባላል። what you make happen for others will happen to you ለሰዎች አንቺ የምታደርጊላቸው ነገር ላንቺ ይሆናልሽ። ስለዚህ መልካም አድርጊ፣ አካፊ፣ ዘርዝሪ፣ ያለን ነገር መስጠት ማካፈል በጣም ያስፈልጋልና ይሄ ጀነሮሲቲ ነው። ትዕግስት ደግሞ ስትታገሺው ያልፋል ህይወት። ቅድም ያልናቸው መራራ ፓርቶች አለ አይደለም? ታገሻቸው፣ አሳልፊያቸው፣ ይለፉ፣ ያልፋሉ። ጊዜ ከሰጠሽው በጣም ከባድ ጊዜ ያልሽው ነገር ያልፋል። መንገድ ላይ ሊጣላሽ የሚፈልግ ሰው ይኖራል። ከዛስ እለፊው። እኔ አሁን እንደዛ አደርጋለሁ። ዝም ብሎ መንገድ ላይ የሆነ ድራይቨሮቹ ምናምን ተናደው ሊሉ ይችላሉ። ብለሽ ማለፍ፣ መታገስ። አሁንም አንድ ባቡር ውስጥ አንዲት ሴት ተቀምጣለች እና ከግራና ከቀኝ ሁለት ሰዎች ተቀምጠው በጣም ተጭነዋታል፣ ያስጨንቀዋታል። ዝም ብላ ቁጭ አለች ታግሳ። የምትደርስበት ቦታ ደረሰችና ስትወርድ ሌላ ሰው ያያት ስለነበር ለምን እንዴት ታገሻቸው እንደዛ ተጨነውሽ ከግራና ከቀኝ አሏት። የምንሄድበት መንገድ አጭር እንደነበር አውቅ ነበር አለች። few minutes ነው። ስለዚህ ለምን እጣልሃለሁ? አመት ወርድ የለ እንዴ? አሁን አንድ ሰው ያጋጠመሽ ሊጣላሽ ይፈልጋል። ትንሽ ጊዜ አይደል ከሱ ጋር የቆየሁት? ያልፋል። ታየው፣ ታግሰሽ ለፊ። እኔ ላለው ብዙ ጊዜ እስር ቤት ያሉ ሰዎችን ሄደሽ ብትጠይቂያቸው 24 ዓመት ተፈርዶባቸው ያሉ ሰዎችን ሄደሽ ብትጠይቂያቸው እንዴት ተናድጄ ነበር፣ የሆነ ሰውዬ ተናድጄ ነበር፣ መታውት፣ ወደቀ፣ ጭንቅላቱን ደም ውስጡ ፈሰሰ፣ ሞተ ይልሻል። 24 ዓመት ተፈረደብኝ ይልሻል። 10 ደቂቃ ቢታገስስ ኖሮ ያልፈው ነበር። ስለዚህ ፔሽንስ፣ ትዕግስት ደግሞ በጣም በጣም አስፈላጊ ነው። ሊበርቲ፣ ነፃነት። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኚ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ ኢስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። በራስሽ ላይ የሚያስጨንቁሽን ሰዎች የተለያየ ነገር ነው። ለሰዎች ራሳችንን ባሪያ አድርገን ልንሰጥ እንችላለን። ኮንትሮሊንግ የሆኑ ሰዎች አሉ። ኮንትሮል የሚያደርጉሽ የሚፈልጉ አሉ። ኮንትሮል እንዲያደርገኝ አልፈቅድለትም። ሱሶች ኮንትሮል ያደርጉሻል። ሲጋራው፣ ጫቱ ምናምን አድርጊ ነው የሚልሽ እኮ። አጭስ፣ ጭቃን፣ ጠጣ። ስለዚህ ባሪያ ሆኗል ሰው። ለተገዛለት ለዚያ ባሪያ ይሆናል ይላል። ለሱሶች ባሪያ አትሁኚ። ለየትኛውም አዲክሽን ቲክቶክም አይግዛሽ፣ ፌስቡክም አይግዛሽ። ማንም ነገር እንዲገዛኝ አለመፍቀድ ነው ሊበርቲ ማለት። መንግስትም አይገዛኝም። መንግስት የሆነ ነገር ሰጥቶ ከዛ በኋላ የፈለገውን እንድናገር ሊያደርገኝ ይችላል። አልፈቅድም፣ እሱን አልፈልገውም። ለምን? ነፃነቴን ስለምፈልገው። አታስነክ። ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት፣ ከዛ ህይወትሽ ይጣፍጣል። ለፈጣሪ መገዛት፣ ለእግዚአብሔር መገዛት ያስፈልጋል። ገደብ አለው። ይሄኛው ያልነው ሊበርቲ ግን ምንድነው? ለተለያዩ ነገሮች አለመገዛት ነው። ለተለያዩ ነገሮች ቦንድድ አለመሆን ነው እንጂ ነፃነት እንዳልሽው ኃላፊነት አለው። ነፃነት እንቀጥል። እውነተኝነት ወይም ሲንሰሪቲ፣ ኦተንቲሲቲ፣ ራስሽን መሆን ነው። በቃ ቢ ዮርሰልፍ። ማንንም ለመሆን አትሞክሪ። ማንንም ለመምሰል አትሞክሪ። ራስሽን ሁኚ። ይሄ ሰላም ይሰጥሻል። ሰዎች የሚቸገሩት ምንድነው? ከሌለ ለመምሰል ወይም እንደ ከሌ ለመሆን ነው የሚሞክሩት። ሞዴል የሚሆኑ አሉ፣ ማህበረሰብ ውስጥ ሞዴል የሚሆኑ ሰዎች አሉ። ግን ራስሽን ሁኚ። በቃ እኔ ይሄ ነኝ፣ ይሄ የተሰጠኝ ማንነት ላስበው ሞክራለሁ፣ አርመዋለሁ፣ አሳድገዋለሁ፣ አነብለታለሁ፣ ጸልይለታለሁ። እኔ ዶክተር ወዳጄነ ነኝ፣ ሌላ ማንንም መሆን አልፈልግም። በቃ የተሰጠኝ ኑሮ፣ የተሰጠኝ ማንነት አክብሬ ራስሽን
እውነተኛ ማንነትሽን ስትሆኚ ፕሪቴንድ አታደርጊም፣ አታስመስይም። በቃ that's me። ኢምፕሩቭመንት ይፈልጋል፣ አርመዋለሁ። መታረም ያስፈልገዋል፣ አርመዋለሁ። መስተካከል አለበት፣ አስተካክለዋለሁ። አስተያየት እቀበላለሁ፣ ግን ሌላ ሰው ግን ለመሆን አልሞክርም። ስለዚህ እውነተኛነት ፕሪቴንድ አለማድረግ፣ አለማስመሰል በጣም አስፈላጊ። እኔ አንዳንዴ ሰዎች ያው ትህትናው አለ አይደል? ግን ደግሞ አንዳንዴ ሀሳቤ እናገራለሁ እና በጣም ሊገረሙ ይችላሉ በግልጽነቴ። ደስ ካላለኝ ይሄ በጣም ደስ አይልም እላለሁ። እንደዛ እላለሁ። በጥሩ ካልሆነ በጣም በጨዋነት ግን አላስመስልም፣ ፕሪቴንድ አላደርግም። ደስ አይለኝ ደስ እንዳለው ሰው ምናምን አልሞክርም። እና ሲንሲሪቲ፣ ኦተንቲሲቲ፣ ራስሽን መሆን ማለት ማቹሪቲ። ይሄኛው እኛ ሆን ብለን የምናመጣው አይደለም። ፈቃደኞች እንሆናለን። ላይፍ ወደድሽም ጠላሽም ያበስልሻል። ቻሌንጆች ይለውጣሉ። በዘመናት ባህሪ ሲለወጥ ታየዋለሽ። ልክ ያገባሻል ህይወት። እኔ እላለሁ መጽሐፍ ማንበብ ጥሩ ነው፣ ይጠቅማል። በጣም ትምህርት መማር ይጠቅማል፣ በጣም ጥሩ ነው። ግን የሚያበስልሽ ግን ህይወት፣ በህይወትሽ የምታልፊበት ነው። ድሮ እኔ በባህሪ ምን አይነት ነበርኩ? በጣም አትንኩኝ ባይ፣ አትንኩኝ፣ ሰው ላይ አልደርስም፣ ሰው አላስከፋም፣ ግን አትንኩኝ ባይ ነበርኩ። ነጭናጫ ከነኩኝ ነጭናጫ ነበርኩ። ህይወት ልክ ያገባል። ከዛ ትበስያለሽ፣ ማቹር ታደርጊያለሽ፣ በብስለት ደግሞ መመላለስ ትኖሪያለሽ። እና ባለፈው እንዳልነው ነው ህይወት የራሱ ኮሌጅ አለው፣ የራሱ ዩኒቨርሲቲ አለው፣ ወደ ማቹሪቲ ከዛ ደግሞ ብስለት ደግሞ የራሱ ውበት አለው። ደስ ይላል። ማቹር የሆኑ ሰዎችን ስታይ ያለ እድሜያቸውም የበሰሉ ሰዎች አሉ እና ደስ ይላል። አንቺ አሁን እንደዛ ነሽ፣ ከእድሜሽ በጣም በላይ ነሽ እኮ ፍቅር። በአኗኗርሽም በባህሪሽም ሳይ የአንቺ ጓደኞች የሚያደርጉትን ነገር አይደለም የምታረጊው። እና ማቹሪቲ በጣም ይጠቅማል። መንፈሳዊነት እንግዲህ ይኸውልሽ ስጋ፣ ነፍስ፣ መንፈስ አለ። ቦዲ አለን፣ ይሄ ፊዚካል ቦዲ አለን። ሶል አለን፣ ነፍሳችን አለ፣ ስፒሪታችን አለ። አሁን ለስጋችን የምናደርገው ነገር አለ። እንመግበዋለን፣ እናጥፈዋለን፣ እንከባከበዋለን። ለቦዲያችን የምናደርገው ነገር አለ፣ ጥሩ ነው። ከዛ ለማይንዳችን ለሶላችን የምናደርገው ነገር አለ። መጽሐፍ እናነባለን፣ በእውቀት እንጨምራለን፣ ኢንተርቴይንድ እንሆናለን፣ ጥሩ ነው። ብዙ ሰው ግን ዋናውን ኮምፖነንት ኢግኖር ያደርገዋል። ታትስ ዩር ስፒሪት። ስፒሪትን ኢግኖር ያደርገዋል። ከዚህ ስፒሪት ኢግኖር ሆኖ ስጋ አምሮበት ማይንድ ጠንክሮ ስፒሪት ግን ዜሮ ይሆናል። ለስፒሪታችን ደግሞ ማሰብ አለብን። ስለዚህ ምንድነው በየሃይማኖታችን በጣም ጥሩ ግንኙነት ከፈጣሪያችን ጋር ይኖር። ክርስቲያኖች ከሆንን ከእግዚአብሔር ጋር ጥሩ ህብረት ይኖራል። ሙስሊሞች ከሆንን ከአላህ ጋር ጥሩ ግንኙነት፣ ጁዳይዝም እንከተል ከሆነ ከያህዌ ጋር ጥሩ ግንኙነት ይኖረን። ኮኔክትድ መሆን አለብሽ ከአምላክሽ ጋር። ሁል ጊዜ አብረሽ ያለሽ ምትጸልይ፣ ምታመልኪ፣ ምታመሰግኝ። ክርስቲያን ከሆነች መጽሐፍ ቅዱስ የምታነቢ፣ ሙስሊም ከሆነች ቁርአን የምታነቢ መሆን አለብሽ። እና ስፒሪቹዋል ህይወት ለእኔ ይሄ ሞስት ኢምፖርታንት ነው። ሞስት ኢምፖርታንት ምክንያቱም ከተማርኳቸው ትምህርቶች፣ ካነበብኳቸው መጽሐፍቶች፣ ከህይወት ኤክስፒሪየንስ፣ ከሁሉም ከእግዚአብሔር ጋር ያለኝ ግንኙነት ይበልጣል። ስለዚህ ሬቨረንስ የሚባለው ነገር አክብሮት ማለት ነው። እግዚአብሔር መፍራት ሬቨረንስ የሚባለው ነገር አንድ ነገር ባረግ ያጠናግረኛል ብሎ መፍራት ሳይሆን ስትናገሪም እሱ እየሰማሽ እንደሆነ፣ አንድ ነገር ልታረጊም ስትይ እያየሽ እንደሆነ ማወቅና በፍቅር ማክበር ነው ሪቨረንስ። ስለዚህ ለመንፈሳዊ ህይወታችን ደግሞ እኔ ያለ መንፈሳዊ ባልሆን ኖሮ በምድር ላይ መኖር የምችል አይመስለኝም ነበር። ስፒሪቹዋል ህይወት ባይኖረኝ፣ እግዚአብሔርን ጋር ግንኙነት ባይኖረኝ፣ አክቹዋሊ ያመጣኝም እሱ ነው። እኔ ግራጁዌት አድርጌ ምናምን ከዛ በጣም አስጠልቶኝ ባለበት ሰዓት ነው ህይወቴ በእግዚአብሔር የተያዘው። ለእኔ ሚኒንግፉል ያደርገልኝ፣ ህይወቴን ጣፋጭ ያደርገልኝ ከፈጣሪ ጋር ያለኝ ህብረት ነው። እና ስፒሪቹዋል ህይወታቸውን ደግሞ መንከባከብ ይኑራችሁ እያለን ነው። ስለዚህ ምን አየን? ቀለል አድርጎ ማየት፣ መረጋጋት፣ ትህትና፣ ክብር መጠበቅ፣ ቀናነት፣ ንጽህና፣ ልግስና፣ ትዕግስት፣ ነፃነት፣ እውነተኛነት፣ መብሰል፣ መንፈሳዊነት፣ እነዚህ ያጣፍጣሉ አሉ። በእንትን ደግሞ ደስ ይሉኛል። በእንግሊዝኛው ልበልልሽ፣ ሲምፕሊሲቲ፣ ትራንኩሊቲ፣ ሂዩሚሊቲ፣ ዲግኒቲ፣ ፖዚቲቪቲ፣ ፒዩሪቲ፣
ጀነሮሲቲ፣ ሰረኒቲ፣ ሊበርቲ፣ ሲንሰሪቲ፣ ማቹሪቲ፣ ስፒሪቹዋሊቲ። እነዚህ ህይወትን ያጣፍጣሉ።